ሲሆን በጣም ይከብዳል። ግንና በቃ ከራሴ ጋር በጣም ስታገል ነበርና ሄሉ የነበረችበትም ሁኔታ በጣም ያሳዝናል። ላይክ ምኞት ውጥኑ የሰመረለ ብርሃን ተሞላ የኔ ዓለምማ አልፈራም ነገን እንዳምና አንቺ አለሽና በፍቅርሽ ከፍ ያደረግሽኝ እንደ ደመና ንግሥቴ የቤቴ ግርማ የንጋት ጮራ አምሮብኝ ታየው በይፋ ሁሌ ያለሽና ማመን አቃተኝ የህልሜን ባይዘው እስከምሰማ በጣም ቸኩያለሁ። የምር አላቅም። ሄሉን መጀመሪያ ማውቃት ሰው ነችና እወዳታለሁ። ፍቅሯም አልወጣልኝም ነበረ። አንድ ጥያቄ ልጠይቅሽ እፈልጋለሁ። እሱ ፍቃድሽ ከሆነ እንደ ድሮ ፍቅረኛ እንድትሆን እፈልጋለሁ። የመጀመሪያዬ ፍቅርን ሀሁ ያልኮት ባላችሁ ቤተሰብ ናቲ በጣም ጠንካራ በጣም እንዲህ ነው ሰርቶ ለመለወጥ ያለ ጉጉት በጣም በቃ ደስ የሚል በጣም ጠንካራ በዛ ላይ ደግሞ እውነተኛ በቃ እውነተኛ አፍቃሪ ነው። በቃ ከልቡ ነው ማለት ሰውን ሲቀርብ ከልቡ ነው። ይሄ ማስመሰል ምናምን የለበትም። አይገኝ ከሰው መሃል ምን አይኔ ላይ ጣለሽ ላይመለስ ልቤ በቃ ተከተል አገኘሁሽ እንኳን ደህና ቆየሽ እኔስ መስሎኝ ነበር ፈልጌ ማጣሽ እቴ የልጅነቴ እንዴት ነሽ? አንድም ሰው እንዳይቀር ግብዣ ለቤቴ ሌላ አዲስ ምዕራፍ ሊይዝ ነው ሕይወቴ ይሄው ዕድሜ ለሷ በፍቅር አምኖ ጎኔ እኔም ወግ ደረሰኝ አይኔ ላይ ነው ባይኔ ሰርፕራይዝ እንዴት ናችሁ ውድ ቤተሰቦች? እዚህ ጋር ይቀመጣ ይሄ ነገር እንዴት አያችሁት? ቀኑን ሙሉ የፈጀ ስራ ነው። እግዚአብሔር በጣም ከምን እንደምጀምር አላውቅም። እግዚአብሔር በጣም ደስ የሚል ቀን ነው። በጣም ልዩ ቀን ነው። እንዴት ነው? አላማረብኝም? ያምሮብኛል። ቤተሰብ ዛሬ በጣም የደስታ ቀን ነው። እግዚአብሔርን አላውቅም፣ ስሜቱን ሊገልጽላችሁ አልችልም። እንዴት አያችሁት ግን? አሪፍ ነው። ዛሬ ቃል የለኝም ታውቃላችሁ። እኔ ደግሞ በጣም ስደሰት ማወራው ነገር ነው የሚጠፋብኝ። ኤኒዌይስ ዛሬ በጣም በትልቅ ቁም ነገር እናንተ ጋር ተመልሼ የመጣሁት እንደምታዩት ነው። ዛሬ ለእኔ በጣም ልዩ ቀን ነው። ምን እንደምላችሁ አላውቅም። ከብዙ ጊዜ በኋላ የህይወቴን ምዕራፍ ድጋሚ ማስጀምርበት እለት ነው ለኔ እና ብዙ ነገር ስለሆነ ቁጭ ብዬ ባወጋችሁ ይሻላል። እና ቤተሰብ ዛሬ እንግዲህ እስከ ዛሬ የነበረውን ነገር እያያችሁ ነበረ። ዛሬ እንግዲህ በጣም ደስ የሚል ቀን ነው። በጣም ልዩ ቀን ነው ለእኔም ለሁላችንም። ሄሉም በጣም የተለየ ቀን ነው ብዬ አስባለሁ። በእርግጥ እውነት ለማውራት እኔና ሄሉ ከተለያየም በኋላ ድጋሚ ስንገናኝ እናንተ በሚዲያ እንደምታያት ምናምን ነገር ብዙ ጊዜ ሄሉን የምታያት ምናምን ነገር እየሳቀች እየተዝናናች ምናምን ነገር ነው። ግን የሆነ በአካል ያየሁት ነገር በጣም ነው ያሳዘነኝ። ላይክ
ሄሎን ድሮ ሳቃት በጣም ደስ የምትል የሆነ ከራሷም አልፋ ለሰው ምናምን ነገር ፋና የምትሆን የምታበራ ደስተኛ ልጅ የነበረች ከውስጧ በቃ ከልብ ምናምን ነገር የሆነች ሴት ነበረች እኔ በማውቀው ምናምን ነገር እና ድጋሚ ግን ከብዙ ጊዜ በኋላ ሄሎን ሳገኛት ራሷን ሄሎን ሳይሆን በቃ በጣም አላቅም የሆነ ውስጧ ተሰብሯል እና አላቅም እኔም ማለት እንደዛ አልመሰለኝም አልጠበቅኩም እና ላይክ እውነት ለማውራት በቃ እንደዚህ ይሄ መቀን መጥቶ እግዚአብሔርን ከሄሉ ጋር አንድ መድረክ ላይ እንደዚህ ምናምን ነገር ከሄሉ ጋር እንገናኛለን አንድ እንሆናለን የሚል ግምት በህይወት ዘመኔ እግዚአብሔርን የምለው አልነበረኝም እውነት ለማውራት ነው የምላችሁና በቃ እሷም በራሷ ጎዳና የነበረች እኔም በራሴ ጎዳና ግን ሁሉም ነገር ለበጎ ሆኖ ከሁሉም ነገር በላይ ይቅርታ ይበልጣል በይቅርታ በርግጥ እውነት ለማውራት ሄሉ ላይክ እኔ ከመመለሴም ጀምሮ ልቧ ለይቅርታ ክፍት ነበረ ከኔ ጋር ባለው ነገር ለመመለስ እኔ ከእናንተ የምደብቀው ነገር የለም እኔ ነኝ እስከዛሬ በቃ ያንገራገርኩኝ ማለት ነውና ምክንያቱም በቃ ታውቃላችሁ እኔም ጋር ያለውን ስሜት ላይክ ወንድ ልጅ ነኝ አንዳንዴ ወንድ ልጅ ሆናችሁ ያሳለፍኩትም ነገር በጣም ብዙ ነገር በቃ ትልቅ ጉዳይ ነሽ ቅድሚያ የምሰጥሽ አላቅም ካሳለፍኩት ነገር አንፃር ሊሆን ይችላል ግን በጣም ደስ ብሎኝ ነው የምር ማለት ዛሬ በጣም ደስ ስላለኝ ነው ምክንያቱም በእንደዚህ አይነት ሁኔታ ምናምን ነገር ራሴን አገኛለሁ እመለሳለሁ ብዬም አስቤ አላቅም እና አላቅም የምር በጣም ደስ ያለኝ እና ካሳለፍኩት ነገር አንፃርም በቃ የሆነ እንደዚህ እንሆናለን እንደዚህ ከሷም ጋር ያለው ነገር እንደዚህ ይመለሳል ብዬ አስቤ ለሰከንድ ራሱ አስቤ አላቅም እኔ ነበርኩኝ የምር እንደውም ለይቅርታ ልቤን የዘጋሁት ምክንያቱም የሆነ ወንድ ልጅ ሆናችሁ ምናምን ነገር ልትረዱ ትችላላችሁ ምናምን ነገር በቃ አንዴ ምናምን ነገር እንደዚህ አይነት ነገር ወስናችሁ ለመመለስ በጣም ነው የሚከብዳችሁ እኔ ደግሞ ይሆናል ራሴ ልቤ ውስጤ ሳያምን አንድ ነገር ማድረግ አልፈልግም በዚህ መንገድ ደግሞ ሲሆን በጣም ይከብዳል ግንና በቃ ከራሴ ጋር በጣም ስታገል ነበር እና ሄሉ የነበረችበትም ሁኔታ በጣም ያሳዝናል ላይክ በቃ ምንም ቢሆን እንደሷም ማቀው የምቀርበውም ሰው የለም እና የናንተም ፍቅር በጣም ነው ደስ የሚለው ብቻ ቤተሰብ ዛሬ የደስታ ቀን ነው ምንም ማበላሸት አልፈልግም ስላልገመትኩ ነው እና በቃ ለማንኛውም እንዴት ነኝ ማለት አሪፍ ነው በጣም ደስ የሚላት ይመስለኛል አላቅም እሷን እንትን አላቅም ግን በጣም ደስ የሚላት ይመስለኛል ምክንያቱም በጣም የሆነ በማይሆን ሁኔታ ውስጥ ስላገኘኋት ከአሁን በኋላ ባለው ነገር በቃ ላይክ መጀመሪያ እንደ ጓደኛ እንደ ወንድም ነበረ ከጎና የነበርኩኝ ላይክ አሁን ግን በቃ ሁሉ ነገሯ ሆኜ ከሷ ጋር ለሷም መከሮችን ለመጋፈጥ እና ሄሉ ደግሞ ልክ እንደ ድሮዋ በቃ እየፈካች ምናምን ነገር እንድናያት ደስተኛ ሆና እውነተኛ ደስታ ከውስጧ ምናምን ነገር ማየት ፈልጋለሁ እኔ እንደ ጓደኛ እና ያ ቀን ስለሆነ እኔ በጣም ደስ ብሎኛል አላ አሁን በቃ ከውስጤ በቃ ይሄን ነገር ቆርጬ ስነሳ ሁሉም ነገር ውልቅ አለ እኔ አለ በቃ ስወድም ስናደድም የሆነ ተመሳሳይ ነው እንትኔ እስከ ጥግ ነው ስናደድም እውነት ልቤ ከተሰበረም እስከ ጥግ ነው እንትምለው እና ግን ከሄሉ ጋር ያለውን ነገር ለአንድና ለመጨረሻ ጊዜ ማደስ እንችላለን ብዬ ስላመንኩኝ አንድ ላይ ሆነን ነገሮችን ሁሉ መፍታት እንችላለን ካሁን በኋላ ዞሮ ዞሮ አንድ ነን ምንም አይለኝንም ብዬ አስባለሁ ይሄን ነገር በጣም ስትጠይቁ የነበራችሁ ሰዎች አላችሁ ደስ ብሎኛል እንኳን ደስ አላችሁ ለማለት ፈልጋለሁና ሄሉን አስወጥቻት ስንት ሰዓት ሆነ መሰላችሁ ሰው
ጓደኛዋ ይዛ እንድትሄድ አድርጊያት ነበረ። ቤት ለመምጣት ደጋግማ እየደወለች ነበረ። ምን አይነት ሁኔታ እንደሚጠብቃት ስለምን እንደምንገናኝ ምንም የምታውቀው ነገር የለም። እንደውም በዚህ አንግል አውርቻት አላውቅም እና በጣም ለየት ያለ ቀን ነው የሚሆነው ብዬ አምናለሁ። አላውቅም እሷ ጋር ያለውን ነገር ብቻ ይሄ ነገር እንዲሆን ከውስጧ ፍላጎቷን ስላየው ነው ላይክ ያስደስታታል ብዬ እኔም ስላመንኩኝ ነው እዚህ ነገር ውስጥ የገባሁት ማለት ነው። ቤተሰብ በጣም ልዩ ልዩ ነገሮችን አዘጋጅቻለሁ። በጣም ትልቅ ሰርፕራይዝ አለኝ። ለሄሉም ሌላ ሰርፕራይዝ አለኝ። ብቻ የሚገርም ቀን ነው የሚሆነው። አላቅም ዋልን እዚሁ እና ለሄሉ እንደውልላትና ይዛት እንድትመጣ እናደርጋለን። ያለውን ነገር አብራችሁ ተከታተሉ ከኛ ጋር ሁኑ። ብቻ አላቅም ዋናው ግን የኛ ደስታ ነው። ላይክ በቃ ሄሉ የሆነ የነበራት ጥርጣሬ ሙሉ በሙሉ ተነስቶ ነፃ ሆና ምናምን ነገር ከኔም ጋር ያለው ነገር ነፃ ሆነን እኔ ለሷ እሷ ለኔ እንድንኖር ፈልጋለሁ። ሄሉ ትምጣና ያለውን ነገር አብረን እናያለን። እንደውልላታ ቤተሰብ ሄሉ ደርሳለች እና ያለውን ነገር አብራችሁ የምታዩ ይሆናል። እያንኳኳች ነው እሷ መሰለኝ። እንዴትስ አድርጌ የሆዴን ላሳይሽ? ምን ቃል ተናግሬስ ውስጤን ልግለጽልሽ? ጨነቀኝ ጠበበኝ እንደምወድሽ ጨነቀኝ ጠበበኝ ጠፋኝ የምልሽ እወቂልኝ ባክሽ እንደምወድሽ በኖርኩበት እድሜ በስካሁን ዘመን እንዳንቺ መወደው ሰው የለኝም እኔ ትላንትናም ዛሬም ነገም ለከርሞ ልቤ አይለወጥም ሁሌም ያንቺው ነው። በጣም 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 ምንድነው ናቲ? የምር በጣም ነው ደስ ያለኝ። ምን ብዬ ነገር ስላለ ዛሬ ለየት ያለ ነገር የምናወራው ስላለ ቀሚስ ለብሰሽ ብትመጪ ደስ ይለኛል። እና ቤተሰብ ቆንጂት ደርሳለች። በጣም ደስ ያላት ይመስላል። ደግሞ ያለውን ነገር አብረን የምናየው ይሆናል። ስለምን እንደሆነ ምንም የምታውቁ ነገር የለም። በጣም እየተኳኳለች ነው መሰለኝ። በጣም እያስጠበቀች ነው እዴ ነይ በጣም ነው ያማረብሽ ማርያምን። እስቲ ያሳያችሁ እስቲ እንደምወድሽ ጨነቀኝ ጠበበኝ ጠፋኝ የምልሽ እወቂልኝ ባክሽ ሁሉ ነገርሽ በጣም ነው ደስ ያለኝ የምር ከምነግርህ በላይ በጣም የምር። እዚህ ጋር ትሆኛለሽ። እና ሄሉ ዛሬ ለየት ላለ ነገር ነው የፈለኩሽ። ባይዘው እስከምሰማ በጣም ቸኩያለሁ የምር አላውቅም። ለየት ያለ ቀን ነው ለኔ እና ዛሬ ሄሉ በጣም ለየት ላለ ነገር ነው የፈለኩሽ። አላውቅም ያንቺ ይሁን ሀሳብ ይሁን አይሁን አላውቅም፣ ግን
ከጅምሩ ባስረዳሽ እና በመጀመሪያ እዚህ ኢትዮጵያ ስመጣ እውነት ከሄሉ ጋር እገናኛለሁ እንደዚህ አሪፍ ጊዜ አሳልፋለሁ ምናምን ነገር የሚል ሀሳብም ግምትም አልነበረኝም። ግን የሆነ ዝም ብላ ስለናፈቀችኝ የሆነ እንደ ወንድም መጥቼ ምናምን ነገር ሰላም ለማለት የውስጤን ናፍቆት በራሴ ይዤ ማለት ነው ለማየት ነበረ እቅድ የነበረኝ። አላቅም ከዛ በኋላ ሰላም እህቷ እንግዲህ ከኔ ጋር እንደ እህት በነበረን ጊዜ በጣም ጥሩ ወዳጅነት ነበረ። ደውላ ጠያቂ ነች። በጣም እንደ እህት ማለት እህቴ ነች ማርያምን። እና ሰላም ልላት ምናምን ነገር ደወልኩኝ። ሄሉንም ሰላም ብላት ደስ ይለኛል ምናምን አይነት ነገር ብዬ አሳወኳት እና ስትነግረኝ ሄሉ በጊዜው ታማ ነበረ። በቃ ደስ የሚል ሁኔታ ላይ አልነበረችም እውነት ለማውራት። አሁን ደስ ይላል ያለችበት እንትና ከዛ በቃ ሰላም ስትነግረኝ ማለት ነገረችኝ ምናምን ነገር ያለውን ነገር እና እንደዚህ ቤት ተኝተህ እሷን እያስታመምኩ እሷ ጋር ነኝ ምናምን ነገር ነው ያለችኝ። እና አላቅም ከዛ ቶሎ በቃ ለመገናኘት ወዲያው ወሰንኩኝ ማለት ነው። እና ሀሳቤ የነበረው ልመለስ አካባቢ መሀል ላይ ምናምን ነገር አግኝቻት ከዛ በኋላ የራሴን ጊዜ አሳልፌ ለመመለስ ነው። ሙሉ ጊዜን ተቆጣጥረዋለች አሁንማ። እና በቃ ከዛ በኋላ ሄሉን አገኘኋት። ሳገኛት በቃ አላቅም ነምር እንደዚህ አልጠበቅኩም። እንደውም ብቻ ደስ የሚል ፍቅር ነው ያሳየችኝ። አልጠበቅኩም እና ካለችበት ሁኔታ አንፃር ምናምን ያለውን ነገር ብቻ ከዛ በኋላ ያለውን እናንተም እያያችሁ ነበር። አንድ ላይ አሪፍ በጣም ደስ የሚሉ ጊዜዎችን አብረን እያሳለፍን ነበረ እና አሁን ጊዜው አይደለም እና ብቻ ከዛ በኋላ እኔም አልጠበቅኩም እንደዚህ አይነት ጊዜ መጥቼ ጭራሽ ከሄሉ ጋር ኢትዮጵያ ላይ እንደዚህ አይነት ጊዜ ይኖረኛል አሳልፋለሁ እቺን ቀን ያለው ብዬ በእግዚአብሔር ፊት ነው የምነግራችሁ። ምንም የጠበቅኩት ነገር የለም። እንደማገኛት ሰላም እንደምላት ብቻ ነበር የማውቀው። ለእኔም የነበረው የተፈጠረው ነገር ሁሉ አዲስ ሆነብኝ እና እውነት ለማውራት ሄሉን ከድሮ ጀምሮ በጣም ነው የማፈቅራት እና አላ እንዴ ሰው ከወደዳችሁ በኋላ ቶሎ አይወጣም ፍቅሩ። እኔ ደግሞ ሰው ሲወድ እኔ እንጃ አላቅም እስከ ጥግ ነው የምወደው እና ሄሉን መጀመሪያ ማውቃት ሰው ነች እና እወዳታለሁ። ፍቅሯም አልወጣልኝም ነበረ እና ከዛ አብረን ተመልሰን ጥሩ ጊዜ አሪፍ ጊዜ እያሳለፍን መጣን። ከሁሉም ጊዜ በላይ እኔ ደግሞ ሄሉ ልክ እንደ በፊት ልጅ ሆና አልጋ ላይ አህያ አምጥታ አህያ ላይ ቪዲዮ እየሰራች አልጋ ላይ እየዘለለች በቃ ነፃ ሆና ነበረ። የሆነ ራሷን ሆና የምትኖር ልጅ ነበረች። ያ ነገሯ ኮንፊደንሷ ምናምን እናንተ የምታውቁላት ነው። በጣም ደስ ይላል እና በቃ ያየኋት ሁኔታ ግን አላቅም ራሷን በቃ የሆነ ከዛ ሁኔታ ወጥታ በቃ እንደ ድሮ መሆን እንደማትችል አድርጋ የሆነ ያመነችን የመሰለኝና ከመቼውም ጊዜ በላይ የኔ አመጣጥም ከሄሉ ጋር ያለው ግጥጥሞሽም ምናምን እኔ አሁንም ማስፈልግላታለሁ ብዬ አስቤያለሁና እና አንድ ነገር ያንቺ ፍቃድ ከሆነ ልጠይቅሽ እፈልጋለሁ። አላቅም ምን እንደምትይኝ አላቅምና አንዴ ተነሺና እዚህ ጋር ልጠይቅሽ የምፈልገው ነገር ስላለ
እና አንድ ነገር ከዛ በፊት ግን ማለት የምፈልገው በጣም ነው የምታምሩ፣ በጣም ነው የምትብሻለሁ፣ በጣም ራሴ መቆጣጠር እያቃተኝ ነው። በጣም የምትገርሚ ላይክ አጠገብሽ ስለሆንኩ አይደለም፣ በጣም የምትገርሚ ልጅ ነሽ። በጣም ደስ የምትይና ከአንቺ ጋር ባልሆንኩ ሰዓት ራሱ በአንቺ በጣም እቀና ነበር እና በጣም ልዩ ሴት ነሽ እና አመሰግናለሁ በጣም አንዴ እና ወደ ጥያቄ ልምጣና ፈቃደኛ ከሆንሽ አንቺም ደስታሽ ከሆነ እኔ በሴት አንቺን ነው መጀመሪያ ቀድሜ የማውቀውና ሁሌ እንዳንቺ አይነት ሴት ምናምን ነገር ለማግኘት እመኝ ነበረ። ምክንያቱም ከአንቺ ጋር ያለውን ነገር እንዳበቃ ስለነበረ ማለት ነው። እና ይጨነቅ ምንድን ነው? አንድ ጥያቄ ልጠይቅሽ እፈልጋለሁ። እሱ ፍቃድሽ ከሆነ እንደ ድሮ ፍቅረኛ እንድትሆን እፈልጋለሁ። የመጀመሪያዬ ፍቅርን ሀሁ ያልኮት ባንቺ ነበር ፍቅሬ ሁሉንም ያየሆት። እኔና አንቺ በፍቅር ተወያይተን ብዙን ታሪክ አይተናል። ብዙም ስቀን በደስታ ተከባብረን እስከ ዛሬ ደርሰን መስማት እየጠበቅን ነው። በጣም ደስ ያለኝ የምር ደስታ ብቻ አላውቅም። በቃ ህልም እየመሰለኝ ነው። በቃ እንዲህ አይነት ነገር ይሆናል ብዬ አላሰብኩም። እኔ መቼም ቢሆን ከአንተ ጋር መለየት አልፈልግም። ደስ ብሎኝ ነው የምቀበለው። በጣም ደስ ያለኝ የኔ ጉዳይ የኔ ኑሮ ካሁን በኋላ ያንተ ሆኗል የኔ ፍቅር የኔ ወለላ ቅድሚያ ምሰጥ ከምንም ለኔ በምድር ላይ ያለ ጉዳይ ነው። አሁን የተሰማሽን እና እኔም ደግሞ መልሱን ማወቅ ፈልጋለሁ። ለተመልካቾችም እንድታሳውቂ ፈልጋለሁ። እሺ የአባወራነት ስሜት እየተሰማ በጣም ደስ ያለኝ ስሜት አይሳት ምን ብዬ መጀመር እንዳለብኝ እውነት አላውቅም። አልጠበቅኩም። በቃ አላ ተስፋ ሊኖር ይችላል፣ ግን ያው በመሀል ብዙ ነገሮች ስለተፈጠሩ በቃ አላ ከአንተ ጋር እንደው ጓደኛ ሆኜ እንኳን ችግር የለውም ብዬ በቃ ደስተኛ ነበርኩ፣ በጣም ከምልህ በላይ ማለት ነው። እና በዚህ ሰዓት እውነት አልጠበቅኩም እና በጣም ደስ ያለኝ ከምነግርህ በላይ የእውነት እኔ አንተን ማግኘቴ ሁላ ለእኔ በቃ ምን ያክል ደስታ እንደሰጠኝ እኔ ነኝ የማውቀው፣ ምን ያክል እንደፈካው እኔ ነኝ የማውቀው። እና ቤተሰብን ማለት እናንተም ታውቃላችሁ ማለት እኔ ለናቴ ያለኝ ነገር ማለት ነው በቃ ከድሮም ለእኔ በቃ እሱ ከማንም በላይ ነው። በቃ ማንም ምንም ቢያደርግ ለእኔ እሱን አይደርስም። እና በቃ ይሄ ለእኔ በጣም ትልቁ የህይወቴ ትልቁ ደስታ ነው። በቃ
ትልቁ እኔ እንጃ የሚወዳደሩ ያለ አይመስለኝም በምንም አንፃር ማለት ነውና አንተ ለኔ ሁሌም በቃ ሙድ ማከብር በልቤ ያለ ኢቭን በብዙ ነገሮች ውስጥ ማለፌ አንተን ያላስታወስኩበት ቀን የለም። በእያንዳንዱ ሰዓት አስታውሻለሁና አንተ ለኔ ሁሌም በቃ ማፈቅር ሙድ ሰው ነህ። በቃ እኔ ናቲ በቃ ካለ ሄሉ ሁሌም በቃ ደስተኛ ናት። ይሄን ማወቅ አለባችሁና የምር እኔ በቃ ናቲ እንዴት መሰላችሁ ቤተሰብ ናቲ በጣም ጠንካራ በጣም እንዲህ ነው ሰርቶ ለመለወጥ ያለ ጉጉት በጣም በቃ ደስ የሚል በጣም ጠንካራ በዛ ላይ ደግሞ እውነተኛ በቃ እውነተኛ አፍቃሪ ነው። በቃ ከልቡ ነው ማለት ሰውን ሲቀርብ ከልቡ ነው። ይሄ ማስመሰል ምናምን የለበትም። የእውነት ታውቃላችሁ ድሮ ምን ከሱ ጋር በተለያዩ ሰዓት በቃ እሱ ጋር የማየው ማለት የሚያገባ ሴት ምን አይነት ሴት ትሆን ብዬ በቃ ቀን አለው በሷ ምናምንና ከሴት ጋር ጀስት በቃ ሳስበው ራሱ አላ የሆነ ንሳት ላይ መቀናበት ሰዓት አለ ምናምንና እሱ በጣም የተለየ ሰው ነው የእውነት በጣም እና በቃ ማስመሰል አይችልበትም። በቃ እውነተኛ ፍቅር ከልቡ ነው ሰው የሚቀርበው። ይሄም በቃ እንዴት ነው ለሴት ልጅ ያለው ክብር በቃ አንተ ከልብ ሰው ነክና በጣም ትለያለህ። የእውነት ክፉ አይንካክ በቃ ሁሌ ማለት ነው። እኔ የእውነት እድለኛ ሴት ነኝ ባይዘወይ ከአንተ ጋር በመሆኔ በጣም እድለኛ ነኝ። የእውነት እድለኛ ሴት ነኝ። አንተ መልሰ ከኔ ጋር ደግሞ ለመሆን ስላሰብክ ራሱ በቃ አላውቅም በጣም ነው ደስ ያለኝ። ምን ብዬ መናገር ራሱ እንዳለብኝ አላውቅም ማለት ነው። በጣም ነው ደስ ያለኝ እና ይሄ ዛሬም ነገም አንድ ላይ ማለት የምናጣጥመው ነገር ስለሆነ ብዙ ነገር እንድትይ አልፈልግም እና አላውቅም እኔም በጣም ደስ ብሎኛል የምር እንደዚህ አይነት እንትን በቃ አላውቅም እንደዚህ ብቻ አሁን ራሱ አሳልፌላ ካወኩ በጣም ቆይቷል ሰነባብቷል ነው እኔ ራሱ እንደዚህ በቃ አላ ይሄ በቃ ይሄ ስሜቴ ፊቴ ላይ ይነበባል። እንደዚህ በቃ የሚያምር ነገር ካንተ ጋር እንደዚህ ደስ በሚል ሁኔታ እውነት እንደዚህ አሳልፌ አላውቅም እና አንተ ጋር ስላሳለፍኩ ደግሞ በጣም ነው ደስ ያለኝ ከምላችሁ በላይ በቃ ምን ብዬ መናገር እንዳለብኝ አላውቅም። በጣም ወድሃለሁ፣ በጣም አከብርሃለሁ፣ በጣም አፈቅርሃለሁ። በጣም እድለኛ ነኝ በጣም አላውቅም። ቤተሰብ እንግዲህ ደስ ብሏታል ስለተመለስን፣ እሷም ደስ ስላላት እኔም ደስ ብሎኛል በጣም። አሁን ነፃ ሆኜ በቃ ከጎኗ ለመቆም ሁሌም ዘውትር ከጎኗ ነበርኩኝ። ግን አሁን ብቻ በጥሩም በመጥፎም አንድ ላይ ከሷ ጋር በደንብ ደግሞ ለመሆን ቃል እገባለሁ። አንድ ሌላ ሰርፕራይዝ አለኝ ደግሞ ሌላ አንዴ ነስኪ ልከፍሽ በውስጤ ላኖርሽ በውስጤ ላኖር እንኳን አገኘሁሽ እንኳን ደህና ቆየሽ እኔስ መስሎኝ ነበር ፈልጌ ማጣሽ እቴ የልጅነቴ እንዴት ነሽ አይወስድሽም እያሉ ሲዘፍኑብሽ በይፋ በነገር ባሽሙራቸው እቴ አንገትሽ ሲደፋ ያ የጠበቅኩት ፍቅሬ ይኸው መጣ
በያቸው ይዟት በረረ እስኪ ሲሉ እንስማቸው የሄደ ሰው አይቀር ርቆ ይመለሳል ጊዜ ጠብቆ ከሩቅ ሀገር ስመጣ ቤትሽ አልተነካም ቃልና እምነትሽ እቴ ሜቴ የሎሚ ሽታ ከዚህ በላይ ምን አለ ደስታ ለአንቺ ደግሞ ራሴ ያዘጋጀሁልሽ ሌላ ዘፈን አለና ማይክ ነው። ለአንቺ ደግሞ ሌላ ራሴ ያዘጋጀሁልሽ ዘፈን አለና አንድ ላይ ከነሱ ጋር እንላለን። ሳትኳኳ እጅ ሳይነካሽ ሳትኳኳ እጅ ሳይነካሽ የቆንጆ ቆንጆ ነሽ የቆንጆ ቆንጆ ነሽ በጣም ታምሪያለሽ እንደሰራሽ እንደፈጠረሽ እንደሰራሽ እንደፈጠረሽ ልክ እንደ ምንጭ ውሃ ልክ እንደ ምንጭ ውሃ ሁሌም ንጹህ ነሽ ቆንጆ ለመሆንሽ አትጠራጠሪ ጣጣሽን ጨርሶ ሰጥቶሻል ፈጣሪ አመስግኚው እንጂ ጧት ማታ አምላክሽ የሰው እጅ አይንካሽ አደራ እባክሽ ታምሪያለሽ ታምሪያለሽ አገር ጉድ እያለሽ ከቆንጆቹ በላይ ያዋለሽ አንቺን የሚያክል የለም ብልጫለሽ ከቆንጆቹ በላይ ያዋለሽ አንቺን የሚያክል የለም ብልጫለሽ በጣም እናመሰግናለሁ። በጣም አመሰግናለሁ። ፈጣሪ ያክብርልኝ። በጣም ደስ አለኝ። በጣም ደስ የምትሉኝ አመሰግናችሁ። እሺ እንዴት በጣም አመሰግናለሁ። በጣም ደስ ያለኝ ከምልህ በላይ ፈጣሪ ያክብርልኝ። በጣም አመሰግናለሁ ሁላችሁንም። እና እንግዲህ ቤተሰብ አሁንም በጣም ደስ ብሏታል ብዬ አስባለሁ። በጣም ሌላ ቀሪ ፕሮግራምንም ይኖረናል። በእናንተ ምርጫ ላይ ለሱም ይሆን አለና ከኔ ለሱም ይሆን እንዴት አድርጌ የሆዴን ላሳይ ምን ቃል ተናግሬ ውስጤ ልግለጽልህ ጨነቀኝ ጠበበኝ ጠፋኝ የምልህ እወቅልኝ እባክህ እንደምወድህ በኖርኩበት እድሜ በእስካሁን ዘመኔ እንዳንተ የምወደው ሰው የለኝም እኔ ትናንትናም ዛሬም ነገም ለቀድሞ ልቤ አይለወጥም ሁሌም ያንተው ነው አንተ ያላየው ቤት ፍቅር ውስጥ ገብቶበት ተኝቷል መስኮት በሩን ዘግቶ የዘራውን ቤት አታውቀውምና ልብህ ቁልፉን ይስጥህ እያው ክፈትና በጣም 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 ነው የምወድህ። በጣም አመሰግናለሁ። በጣም ደስ ብሎኛል። በጣም አመሰግናለሁ። ማመሰግናችሁ እናንተ ነው።
እና አሪፍ ጊዜ እያሳለፍን ነው። ሄሉ ወይ በጣም የምር አልጠበኩም። የምር በጣም ደስ ዛሬ በቃ የኔ ቀን ነው። የምር ካንተ ጋር በቃ እንደዚህ አይነት ነገር ስላሳለፍኩ በጣም ነው ደስ ያለኝ ከምልህ በላይ። የምር ሁሌም ደስተኛ ነኝ። ገና ቀናችን አላበቃም። ደግሞ ሌላ የምር ቤተሰብ እኔ እንጃ በጣም ነው ደስ ያለኝ ከምነግራችሁ በላይ። ታቆኛላችሁ እንግዲህ የምታቆኝ እና እኔም በጣም ደስ ብሎኛል። ካሁን በኋላ ሁሌ እንደዚህ ደስ ብሎሽ ፈክተሽ እንደ ድሮ እያበራሽ ማየት ፈልጋለሁ። እኔም በቻልኩት አቅም እንትን ላለማስከፋት አንተን ሁሌ ደስተኛ ለማድረግ ሞክራለሁ። ሁሌ ደስተኛ እንድትሆን ነው የምፈልገው። በእኔ እንድትከፋ አልፈልግም። በቻልኩት ሁሉ አቅም ከጎን ሆኜ ደስተኞች እንሆናለን ብዬ አስባለሁ። ደግሞም እንሆናለን አይደል? በጣም በዚህ አጋጣሚ እናንተንም ብዙዎቻችሁ እንኳን ደስ አላችሁ ማለት ፈልጋለሁ። ምክንያቱም የብዙዎቻችሁ ጥያቄ ስለነበረ በጣም እግዚአብሔር ነው የምልህ። አሁን አይደለም ሄሉ እግዚአብሔር 2 ዓመት ሙሉ የለመነኝ ሰው አለ። 2 ዓመት ሙሉ በቃ ቀን በቀን እየደወሉ ምናምን ነገር አሁን ሳይሆን ራሱ አንቺ ሌላ ህይወት ጀምረሽ ራሱ ሳይታክቱ እስከዛሬ የጠየቁኝ ሰዎች ነበሩ። በቃ አላቅም ምን አይነት ፍቅር እንዳሳያችሁ እና የእናንተ ፍሬ ነው ብዬ አምናለሁ በአንድ በኩል እና በጣም ነው እግዚአብሔርን በጣም ነው የማመሰግናችሁ። በጣም ትለያላችሁ። እኔ በቤተሰብ ደረጃ ራሱ እንደናንተ አይነት ሰው አላየሁም። እግዚአብሔርን እያንዳንዳችሁ በአካሉ ላይ ያገኟችኋላቸው እና በጣም ደስ ትላላችሁ። እግዚአብሔር እንግዲህ ለባዳ ነው የሚባለው ቤተሰቦች የምትሆኑ ለባዳ ይህን ያክል ፍቅር የሰጣችሁ ለቤተሰቦቻችሁ ምን አይነት ሰዎች እንደሆናችሁ ሳስበው ይገርመኛል። እግዚአብሔርን በጣም ተባረክ። ሁላችሁንም ከልብ በጣም ነው የምወደው። እዚህ ዩቲዩብ ዓለም ላይ መጥቼ በጣም ያወቅኳቸው ለእኔ አሁን ከቤተሰቦች በላይ ቅርብ ቃላቸውን የምሰማቸው ሁላ አይነት ሰዎች አሉና የእናንተም ደስታ ነው ብዬ አስባለሁ። እንኳን ደስ አላችሁ፣ እንኳን ደስ አለን። በጣም ነው የምንወዳችሁ የምወዳችሁ። በጣም 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 ማለት ሳይታክቱ ብዙ ሰዎች አሉ። ኢቨን ሌላ መንገድ ውስጥም ሆነን የሚያስታውሰዋለሁ መተው ምናምን ላይ ብላይ እንኳን የሆነ ስም በቃ እኔ ጋር መተው ያንተ ስም መጻፉ አይቀርም አንተ ጋርም ይጻፋል ብዬ አስባለሁና አይሰለችም። በቃ ተስፋ የሚያደርጉ ጸሎት ብዙ ሰዎች ስለት የገባችሁላላችሁና አመስግነን አንጨርስም ሁላችሁንም። እና እናንተ የሰጣችሁን ፍቅር ይለያል። የኛን አብሮነት የኛን ወዳጅነት የምትፈልጉ በጣም ብዙ ሰዎች አላችሁ እና ይሄ ሁሉ የእናንተ ፍሬ ነው። እናንተ ከኛ ጎን ሳትለዩ እስካሁን ይኸው በነበርንበት እውነት ለማውራት እኔና ሄሉ እንግዲህ አመድ ልሰን ነው አንድ ላይ ብዙ ጊዜ አብረን አሳልፈናል። አመድ ልሰን ነው የተነሳ ነው ከድሮም ጀምሮ ስለምታውቁን ከመሰረቱ ጓደኝነታችን፣ ቅርርባችን፣ አመጣጣችን ሙሉ ስለምታውቁ ወደ ኦልሞስት ወደ 3-4 ዓመት ይሆናል። 4 ዓመት ሙሉ በጣም ለረጅም ጊዜ ስለምንተዋወቅም ላይክ ግን ለዛ ዘመን ሁሉ የእናንተንም ፍቅር ወረት አንዳንድ ነገሮች ሚሊያይ ነገር ተፈጥሮ ራሱ ከኛ በላይ ስሜቱን እናንተ ውስጥ አይተን እኛ ላይ ደግሞ እንዲያንጸባርቅ ምናምን ነገር ሪፍሌክት ያደረጋችሁበት መንገድ በጣም አስገርሞኛል። በጣም አመሰግናለሁ። አሁን ፍሬው ጋር ስደርስ ነው የእናንተም ጥረት የታየኝ። መጀመሪያ ላይ የምር በጣም እናደድ ነበር። እንዴ ለምንድን ነው ሰውን ላይክ
ሳምታይምስ አለው ማድረግ አለባችሁ ሰው የራሱን ህይወት እንዲኖር ብዬ አስባለሁ። ለካ እናንተ ታይቷችሁ ነው እና በጣም እናመሰግናለን። ክፉ አይንካችሁ ባላችሁበት ስለበቃ እኛም ደስ ብሎናል። ካሁን በኋላ በመጥፎም በጥሩ እንግዲህ ከጎንሽ ነኝ። ምንም ነገር ቢፈጠር ራሳችን አውርተን በሰከነ መንገድ እርስ በርስ ለራሳችን እንድንሆን ፈልጋለሁ እና አመሰግናለሁ። እና ደስ ብሎኛል በጣም። እሺ አንዴ ራሴ ደግሞ ሌላ ልዩ ሰርፕራይዝ አለኝ። ኧረ ወገን እየተሳሰብን ፌንት እንዳሰራ እንዲህ ደስ ብሎኝ ሳይሽ ሳቂልኝ ሁሌም ምንድን ነው በጣም ደስ ያለኝ አመሰግናለሁ። ምን እኔ እንጃ የራስ ሰው አይመሰገንም፣ ግን በቃ እኔ እንጃ ካምቦራስ በጣም ደስ የምናሰኛቸው መጣቶች ይኖራሉ። እንዴ በጣም ደስ የሚል ነው። ብዙ እናሳልፋለን። በጣም ነው ደስ አንተ ኮስት ነው እንዴ? በጣም ነው ስቃው ታውቃለህ አንተ። አሁን መሸከም እችላለሁ ከፈለኩ አንቺ እንዴ ተበለክን ቤተሰብ ይሸከማል። ከዛ እሺ ደስ ይለኛል። የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ ቅድሚያ ምሰጥሽ ከምንም ለኔ በምድር ላይ ያለሽ ጉዳዬ ነሽ። የቀን ጨለማ ዘመኔን እምባዬን ቆጥሮ ሐዘኔን ከወደኩበት ብነሳም ባንቺ ብርታት ነው አልረሳም በፍጹም። ሺ ጉዳይ ቢደረደር ጥንቅር ቢል የኔ ነገር ላንቺ የለኝ የሚሰስት ነፍሴንም እስከ መስጠት በፍቅር ስም ቃል ገባለው ዘላለሜን በደስታ የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ ቅድሚያ ምሰጥሽ ከምንም ለኔ በምድር ላይ ያለሽ ጉዳዬ ነሽ። የቀን ጨለማ ዘመኔን እምባዬን ቆጥሮ ሐዘኔን ከወደኩበት ብነሳም ባንቺ ብርታት ነው አልረሳም